መድብል በስተመጨረሻ ከባድ ስህተት ሰራ። ጠበቃውንና ዝናን መኪና ውስጥ ነበርና ጠበቃውን ሳያየው መኪናይቱን ይሄ ወንጀል መኪና ነው፣ የማንንም ነፍስ እያጠፋህና መከራ እየተጫወትክ ያጠራቀምከው ሀብትና ንብረት ነው አለና ዝናን አነጣጥሮ በጥይት ሲደፋው ጠበቃውን መኪና ውስጥ ስለነበር መኪናይቱንም በጥይት ሲያነዳት ጠበቃው ተስፈንጥሮ ከዝና ጋር አብሮ ድፍት አለ። ሞገስ ከባድና አደገኛ ስህተት የሰራው ጠበቃውን እንግዲህ ዝናን አጠፋለሁ ብሎ የተኮሰው ጥይት ጠበቃው ላይ ከባድና አደገኛ ችግር ስለፈጠረበት በጣም ተናደደ፣ ደነገጠ። የዝናና የግብረ አበሮቹ የመጨረሻው ፍጻሜ ደረሰ። መድብል ከዝና ጋር አብሬ እሰራለሁኝ፣ አብረን እንስራ፣ እንግባባ፣ ተገናኝተን ማውራት አለብን፣ እኔ ካንተ ጋር መስራት እፈልጋለሁኝ ብሎ ጀንጅኖት፣ ዝናም እንደዛ ከሆነ በጣም ደስ ይላል መድብል፣ አንተም ሰርተህ ተለወጥ፣ አንተም ሰርተህ ይለፍልህ፣ እኔ በተደጋጋሚ አብረህ ከኔ ጋር እንድትሰራ እንዳንተ አይነት ጠንካራና አደገኛ ወንድ ስፈልግ ነበር። አንተ ደግሞ ከኔ ጋር ለመቀላቀል ተፈለግ፣ ሁሌ እቀበልሃለሁ ብሎ አለው። መድብልም እያስመሰለና ኤደን ጋራ አምና እንድትቀበልና መድብል እንዳለ እንድትል ማስመሰል ጀመረ። ብሩክና ቅድስት ደነገጡና ምን እየሆንክ ነው መድብል? ይሄን ሁሉ ፈተናና ስቃይ አልፈን አሁን በስተመጨረሻ እንዴት ትሸንፋለህ? ዝና በጣም ጀግና ነህ፣ አንበሳ ነህ፣ አሸንፈሃል እያለ ማስመሰል ጀመረ። ዝናም ደግሞ በጣም ከሚባለው በላይ ደስ አለውና በቃ እንደዛ ከሆነ በጣም ጥሩ ነው መድብል፣ ገና አሁን የልብ ወዳጅ ልትሆን ቆርጠህ ተነስተሃል። ስለዚህ ሁሉንም ነገር ተገናኝተን ማውራት አለብን። እንግዲያውስ አንድ ነገር ልንገርህ ዝና፣ ያገትካትን ህጻን ልጅ መጀመሪያ ልቀቃት፣ ከዛ ደግሞ ጠበቃውን አግተህ ከምታሰቃይበት ቦታ ልቀቀው፣ ቪዲዮውን እሰጥሃለሁ፣ እኔም ስራዬን እጀምራለሁ ብሎ ሲለው ዝና በደስታ ሞገስ ዝና መድብል ሊቀላቀለኝ ነው ብሎ በጣም ደስ አለው። መድብል ደግሞ ካሁን በኋላ መሸሽ ይበቃኛል ሉላ፣ እኔ ካሁን በኋላ መሮጥ ይበቃኛል፣ ሞት ላይ ቀር ይሄን ያክል እንዲህ መሆን የለብኝም። እስከ መቼ ድረስ ነው ታግሽ የምኖረው? በቃኝ። ካሁን በኋላ ዝናን እምሸሽበት ምክንያት የለኝም። ፊት ለፊት ተጋፍጬ ወይኔ ሞታለሁ ወይሱ ይሞታል ብሎ ደመደመ። ሉላም ደግሞ እንዴት እንደዚህ ልትል ትችላለህ ሞገስ? እኔን ትተህ ወዴት ነው የምትሄደው? ምንም ቢፈጠር ምንም ብዙ ነገር አልፈናል። የዛሬን ያሳለፈልን የነገን ደግሞ ፈጣሪ ያሻግረናል ብላለችው። አይ ሉላ፣ ምንም ነገር ልሰማሽ አልፈልግም። በቃ መረረኝ። ሞት በስንት ጣዕሙ። በተወለድኩበት ባደግኩበት ሀገር ለዝና ብዬ ስሮጥ እድሜ ልኬን አልኖርም ብሎ ወሰነ። ሉላም ደግሞ በጣም ደነገጠችና እኔ ካንተ ውጭ ማንም የለኝ፣ አንተ ብትሞት እኔም ተከትሌህ ነው የሚሄደው ብላ ደመደመች። ሰላም ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ምሳሌ በመጨረሻ እንግዲህ በጣም ተጸጸተችና ኤዱዬ ከዚህ ከቤት እንድትወጭ ምክንያት ያደረኩሽ እኔ ነኝ። ለማንኛውም ተረጋጊና እኔ ለአባቴም ላጎቴምና ለቅድስት ሁሉንም ነግሬ እንድትታረቂ አደርጋለሁ። በእኔ ምክንያት ዱዱዬንም አገናኝሻለሁ ብለሽ መዋሸት የለብሽም ብላለቻት። ታይ ምሳሌዬ እንደዛ አትበይ፣ ሁሉም ነገር ለበጎ ነው። ተረጋጊ። እኔ በህይወት እያለሁ ማንም ቢሆን እንዲጫወትብን አልፈቅድም። አንቺ ምንም ያደረግሽው የለም የኔ ቆንጆ፣ እንደውም የብለጦን በጣም ነው መወድሽ አለችና ምሳሌ ንቅፍ አድርጋ ኤደን ማለቃቀስ ጀመረች።
ኤደንም በመጨረሻ ኮተቷን ሰበሰበችና ቤተሰብ በጣም ነው የማመሰግነው፣ እስካሁን ድረስ እናንተ ምንም ያደረጋችሁ ነገር የለም ብላ ልትሰናበት ስትል መድብል አንገቷን ሲጥ አደረገና የዛኔ እኔና ብሩክ ሚሞሪውን ወደ ፖሊስ ጣቢያ ልንወስድ መሆኑን እንዲሁም ደግሞ እያንዳንዱ ይህን ሁሉ ያደረግሽብኝ አንቺ ነሽ፣ ስለዚህ እንዴት ታታለሌላለሽ? አንቺ ከነዝና ጋር የምትሰሪ ሴት ነሽ ብሎ አንገቷን ሲጥ ሲያደርጋት ብሩክና ቅድስቴም ደንግጠው እንዴት ታታለሌናለሽ? ምንስ ቢሆን ለእኛ አትነግሪንም ወይ? ልጅሽ ያለችበትን ችግር እኛ እንፈተው አልነበረም ወይ ብሎ መድብልም አንገቷን ሴት አርጎ ሲያሰቃያት ለልጄ ስል ነው ማህሌት ናት ወደዚህ ቤት ያስገባች ብላ እውነታውን ተናገረች። ብሩኬም በጣም ደነገጠ ከሚባለው በላይ። ቅድስትም ቢሆን እንዴት መዋሸቱ አስፈለገ? በቃ እች ማህሌት የምትባል ሴትዮ አሁንም ከቤት ወጥታ ህይወታችንን ከመበጥበጥ አንድ ቀንም ወደ ኋላ ብላ አታውቅም። ወይኔ ቅድስት እያለች መናደድ ጀመረች። ብሩክም ደግሞ ተረጋጊ ቅድስት፣ እኛ ይሄ ይሆናል ብለን አልጠበቅንም። ኤደንም ደግሞ ሁኔታዋን ስታያት ጭራሽ ይሄን የምታደርግ ሴት አትመስልም ነበር። ወየኛ ፈተና፣ እንደ ብቻ እርኩስ የሆነ ሴት አሁንም ከቤት ወጥታ በጭራሽ አልተወችንም ማለት ነው። ወይኔ ብሩክ እያለ መቃጠልና መናደድ ጀመረ። መድብልም ብሩክ ተረጋጋ፣ ነገሮችን በእንደዚህ አይነት አይደለም የምንፈታው፣ በእንደዚህ አይነት አይደለም መስመር የምናስይዘው፣ መረጋጋት አለብህ። አንተ ሲጀመር ሶፋ ላይ ቁጭ ብለህ ነው እንዴ ነገር የምታሞቀው? እኔ ወንድም ታግቼ እየተሰቃየሁ አንተ ተቀምጠሃል አይደል ብሎ ሲለው፣ ምን ላድርግ ታዲያ? ሚሞሪውን አስቀምጥ፣ የትም እንዳትሄድ፣ ራሳችሁን ጠብቁ እያልክ በተደጋጋሚ ስትል የነበረው አንተ እኮ ነው ወንድሜ። አሰቃይቶሃል አይደል? እንደው ቆይ ላገኘውማ ወንድሜን እንዲህ አድርጎ የእጁን ሳልሰጠው አልቀርም እያለ መቃጠልና መናደድ ጀመረ ብሩኬ። ቅድስትም ብሩክ መድብል የፈለገውን ነገር ማድረግ ይችላል፣ ከዝናም ጋር አብሮ መስራት ይችላል። ምክንያቱም ዝና የተባለ አረመኔና ሆዳም ተጫውቶበታል። ስለዚህ የፈለገውን ነገር ማድረግ ይችላል። ራሱን ለመጠበቅ ሲል እንደውም ከዝና ጋር አብሮ መስራት ይችላል። እስኪው ይሄ ቤት እኮ መቼ ነው ከስቃይና ከፈተና አልፎና ተርፎ የሚያውቀው? ሁሌ ጭንቀት፣ ሁሌ ስቃይ፣ ሁሌ ለቅሶ ይመራል። ስለዚህ መድብል ደግሞ እየተሰቃየ ያለው ለእኛ ብሎ ነው፣ ምንም የሚያጓጓ ነገር የለም ብላ ቅድስት ተናገረች። ሞገስና ሉላ በጣም ስልችት ምርር ብለዋል በዝና ጉዳይ ላይ። ጠበቃውም እንግዲህ ዝናን ከቪዲዮ በላይ እኔ ልትፈራኝ ይገባል፣ እኔ ቀጥለጥ ብዬ ወደ ፖሊስ ጣቢያ ሞቷል ያላችሁት ሰውዬ በህይወት አለሁኝ። ስለዚህ ይሄንን ውርደትና ቅሌትህን ተመሸከምህ በፊት መድብልን ልቀቀውና እኔ መጥቼ አለህበት ቦታ እጄን ሰጣለሁኝ ብሎ አለው። ከዛ እሺ በቃ ችግር የለውም ጠበቃው፣ ያልከውን በሙሉ አደርጋለሁ፣ ግን ሌላ ነገር አደርጋለሁ ብለህ ከሆነ እኔን አያድርገኝ፣ ነፍስህን አልምረውም እያለ አስፈራራው። እሱም ታዲያ ምንም አታመጣም ብሎ መድብልን ካስፈታ በኋላ ጠበቃው ከዝና ጋር እየተሰቃየና እየቀጠቀጠው ሳለ መድብልም ወደ ቤት መጥቶ ሜሞሪውን እንዲሁም ደግሞ እኔ ካንተ ጋር እንድሰራ ከፈለግ ይሄን ማድረግ አለብህ፣ ይሄን ካላደረግ በፍጹም እኔን እንትን ልትል አትችልም ብሎ ነገረው። መድብልም እንግዲህ ብሩክን ካሁን በኋላ ነገሩን ለእኔ ተውት፣ እኔ ራሴ ሁሉንም እወጣዋለሁ። ሞገስ አንተም ከዚህ ህይወት ውጣ፣ ሁሌ በእኔ ምክንያት ችግርና ስቃይ አትግቡ። እኔ በዙሪያ ብዙ ሰዎች አሉ፣ እነሱ ጋር ሆኜ የዝና መጨረሻ ግብ ማድረስ አለብኝ ብሎ ሲል፣ በጭራሽ ደግሞ የበሽታ መጣብህ ወንድሜ። ቆይ አንተ ዝና የሚባል አሳማ ሰውዬ ብቻዬን እጋፈጣለሁ ብለህ እንትን አትበል። ሞገስም ደግሞ እኔ ምንም አልሰማህም፣
ካሁን በኋላ እኔም እንደ ሰው አንድ ሰው ነፍስ ነው ያስኩት። ፊት ለፊት ተጋፍጠን በመጨረሻውም ሰዓት እሱ መቀመቅ መውረድ አለበት ብሎ ተናገረ። መድብልም ካላችሁ ችግር የለውም፣ አሁን ሁሉም ነገር አብቅቷል። የዝናና የዛ የካሌብ ሞሴሳ የመጨረሻ ፍጻሜያቸው ደርሷል ብሎ ተናገረ። መድብልም ዝናን ምንድን ነው ያለው? ማህሌትን አሳልፈህ እንድሰጠኝ ይፈልጋለሁ፣ ምክንያቱም እኛ ቤት ያመጣች አሰላይ ለሰራችው ስህተት ኮርኮም መደረግ አለባት ብሎ አለና ዝናም ችግር የለውም አሁኑ ማህሌትን እሰጥሃለሁ ብሎ አለው። ማህሌትን ተተቀበለ በኋላ የሆነ ክፍል አጎረና እያሰቃያት ሳለ እባክህ ዝና እኔ ያልከኝም በሙሉ አድርጊያለሁ፣ መድብልንም በመርዝ ደፋልሃለሁ እያለች ስትቀባጠር ጭራሽ እኔንም ልትደፊ ይፈልግሽ ነበር ማህሌት፣ ቆይ ምን አድርጌሽ ነው ከቤቴና ከህይወቴ ልትወጪ የማትችው ጉደኛ እያለ ልክ ልኳን ሲቀጠቅጣት፣ መድብልም እንግዲህ በጣም ስለተናደደ ብሩኬም ሰተት ብሎ መጣና ስሚ አንቺ ርኩስ የሰውኛ ባህሪ የሌለሽ፣ ቆይ ምን አድርጊ ነው የምትዩ? ህይወቴን በሙሉ የተጫወትሽብኝ ምን አድርጌሽ ነው እያለ ማቃጥቀጥ ጀመረ። መድብልም ተናደደና በእንደዚህ አይነት እኮ አይደለም የሰው ልጅ እንትን የምትለው፣ ምን አይነት ጉድ ነህ በሉጣ ብሎ መድብልን ከዛ ቦታ ላይ ብሩኬን አስወጣው ማለት ነው። ብሩክ እንግዲህ መድብል በሚሰራው ስራ ጣልቃ እየገባ እንትን ሊል ይሞክራል። ምክንያቱም ኤደን እውነቱን ተናገረች። ማህሌት እዚህ ቤት የላከችኝ ቅድስትና ብሩኬ ትዳራቸውን በጥብጪ አብረው ሲተኙ አንቺ ተኝተሽ ቪዲዮ ቀርጸሽ ላኪ ብላ አጨናንቃይ ነው እንጂ መጨረሻ ላይ ዝና ደግሞ እዚህ ቤት የተሰራውንና እየተፈጠረ ያለውን መረጃ እንድናገር ልጄን አግተው አስፈራሩኝ፣ ለልጄ ስል ነው ይህን ኩላ ያደረኩት፣ ለምን አትረዱኝም ብላ ስታለቅስ፣ አንቺ የማትረቢ ጅል እንዴት ይሄን ልታደርጊ ትችያለሽ? ያንቺ ልጅ ለማትረፍ ሲባል የኛ ህይወት የኛ ቤተሰብ እንደዚህ መሆን አለበት ብሎ ሲናገራት ደነገጠች ማለት ነው። ቅድስትን በጣም ተናደደ። ዳጣም መጣችና የዛ አይበት ፈተና መቼ እንደሚያቆምና መቼ እንደሚያልቅ በጣም ተጨንቀው እያሰቡ ይገኛሉ። መጨረሻ ላይ መድብል የዝናን ሰዎች በሙሉ ልቅምቅም አድርጎ ፖሊስ ታስገባ በኋላ እሱን ፊት ለፊት ጥይት ይዞ መጣና እኔ ወደፋለሁ ሲያምርህ ይቀራል እንጂ እኔ መድብል ካንተ ጋር በሰው ነፍስና በሰው ህይወት የሚጫወት አረመኔና ራስ ወዳድ አይደለሁም፣ እዚሁ ያንተ ፍጻሜ ማለቅ አለበት አለና ጥይቱን አንገቱን ብሎ ሲለው ሄዶ ድፍት አለ። መኪናዋንም ሲበትናት ነደደች። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።